የዛሬው ባለ ታሪካችን ብርጋዴር ጄኔራል ካሳሁን ለሰማዕት ናቸው። $1 ቢሊዮን አውጥተን ኮምፒውተራይዝድ የሆኑ ታንኮችን እና ፋንቶም የሚባሉ አውሮፕላኖችን ጄቶችን ገዝተን ነበር። እነኚህን አውሮፕላኖች ለማምጣት ፓይለቶቻችን ወደ አሜሪካን ሄደው ነበር ሰልጥነው ይዘው ለማምጣት ግን አባረሯቸው። እንደ አገራችሁ ምንድነው? What the hell is going on in your country አለ። ምንድነው አልኩት። እንደ ኃይለ ሥላሴስ ፓላስ is surrounded by the military junta አለ። F5 የሚባሉ ጄቶቻችን ብዙ ስራ ሰርተዋል። ብዙንም ሚጎችን እኮ ከአየር ላይ ያራገፉ እነሱ ናቸው። ኋላ ላይ የአየር ኃይላችን እነኚህን የሩሲያ ሚጎችም ታጥቆ ተዋግተውባቸዋል። አንተ ወደ ጦር ሜዳ ዳቦ ላክ ስትባል እንዴት ለምን አካፋት ልካለ ለምን ዶማ ትልካለ አሉኝ ሜጀር ጄኔራሉ። ይሄ መኮንን እናንተ ጥፋተኛ ነው ብላችሁ እኛንም ስህተት ላይ ልጥሉን ነበር። ይሄ መኮንን እንዳው መሾምና መሸለም የሚገባ $1 ቢሊዮን አውጥተን ኮምፒውተራይዝድ የሆኑ ታንኮችን እና ፋንቶም የሚባሉ አውሮፕላኖችን ጄቶችን ገዝተን ነበር። እነኚህን አውሮፕላኖች ለማምጣት ፓይለቶቻችን ወደ አሜሪካን ሄደው ነበር ሰልጥነው ይዘው ለማምጣት ግን አባረሯቸው። እንደ አገራችሁ ምንድነው? What the hell is going on in your country አለ። ምንድነው አልኩት። እንደ ኃይለ ሥላሴስ ፓላስ is surrounded by the military junta አለ። F5 የሚባሉ ጄቶቻችን ብዙ ስራ ሰርተዋል። ብዙንም ሚጎችን እኮ ከአየር ላይ ያራገፉ እነሱ ናቸው። ኋላ ላይ የአየር ኃይላችን እነኚህን የሩሲያ ሚጎችም ታጥቆ ተዋግተውባቸዋል። አንተ ወደ ጦር ሜዳ ዳቦ ላክ ስትባል እንዴት ለምን አካፋት ልካለ ለምን ዶማ ትልካለ አሉኝ ሜጀር ጄኔራሉ። ይሄ መኮንን እናንተ ጥፋተኛ ነው ብላችሁ እኛንም ስህተት ላይ ልጥሉን ነበር። ይሄ መኮንን እንዳው መሾምና መሸለም የሚገባው ነው። የዛሬው ባለ ታሪካችን በ1928 ዓመተ ምህረት የካቲት ወር በቀድሞ አጠራር በኤሊባቡር ክፍለ ሀገር በጎሬ ከተማ ተወለዱ። ወደሚወዱት የውትድርና ሙያ በ1949 ዓመተ ምህረት ተቀላቅለዋል። በሆለታ ገነት ጦር ትምህርት ቤት በ17ኛው የእጩ መኮንነት ኮርስ በመሳተፍ ተገቢውን ወታደራዊ ሳይንስ ተምረው በመኮንነት ተመርቀዋል። በየክፍሎቹ በመዘዋወር የተሰጡ ግዳጆችን በብቃት በመወጣት ለ34 ዓመታት በላይ በታማኝነት ከምክትል መቶ አለቃነት እስከ ብርጋዴር ጄኔራል ማዕረግ ድረስ በተለያዩ የአመራር እርከኖች አገራቸውን አገልግለዋል። በተለያዩ የውጭ ሀገራት ወታደራዊ ትምህርትም እንዲሁ ተከታትለዋል። ተልእኮዎችንም በብቃት ፈጽመዋል። የዛሬው ባለ ታሪካችን ብርጋዴር ጄኔራል ካሳሁን ለሰማዕት ናቸው። ብርጋዴር ጄኔራል ካሳሁን ለሰማዕት ከ34 ዓመታት የውትድርና አገልግሎት ቆይታቸው ከሀገር ውስጥና ከሀገር ውጭ ዓለም አቀፍ ተቋማት ሰርቲፊኬቶችና ዲፕሎማዎች እንደዚሁም ሜዳሊያዎችን ተበርክቶላቸዋል። በተባበሩት መንግስታት የኢትዮጵያ ሰላም አስከባሪ ጦር በኮንጎና የህይወቴ ጉዞ የሚል መጽሐፍ ለንባብ አበቅተዋል። ብርጋዴር ጄኔራል ካሳሁን ለሰማዕት ብዙ የሚነገር የሚዘከር ታሪክና ገድል አላቸው። እንደወትሮ ሁሉ ሳንረሳ የዘነጋናቸውን ውለታቸውን አብዝተን ያልቆጠርንላቸውን በእድሜና በእውቀት ከፍ ያሉ ሰዎቻችንን ከህይወት መንገዳቸው የሚያወጉንን የምንሰማበት እድሜም ሳይቀድመን ቀድመነው ጉምቱ ባለ ታሪኮች በየሳምንቱ ካናርጅናው ጋር መንበር በክብር ሰይመን ታሪካቸውን እንዲሁም የረጅም የህይወት ልምዳቸውን የምንካፈልበት ሁነኛ ትውልድ ቀራጭ ዝግጅት ነው። አናርጅናው ጋር ለበርካታ ዓመታት እንደ ተወደደ የቀጠለ ዝግጅት ነው።
የተወደዳችሁ ውድ ተመልካቾቻችን በዛሬው የአናርጅና ውጋ ዝግጅት ብርጋዴር ጄኔራል ካሳሁን ለሰማዕት ከአናርጅና ውጋ መንበር ታሪካቸውን ሊያወጉን በክብር ተሰይመዋል። እንድትከታተሉ ስንጋብዛችሁ አሻም ለእናንተ ይሁን በማለት ነው። አሻም ለኢትዮጵያችን፣ አሻም ለሁላችንም። አናርጅና ውጋ እኔ ብርጋዴር ጄኔራል ካሳሁን ለሰማዕት እባላለሁ። የተወለድኩት የቀድሞ ኢሉባቦር ክፍለ ሀገር ጎሬ ከተማ ነው እና እዛም የመጀመሪያ ደረጃ ትምህርት ቤት ትምህርቴን እንደጨረስኩ በ46 ዓመተ ምህረት ወደ አዲስ አበባ መጥቼ ጄኔራል ዊንጌት ሁለተኛ ደረጃ ትምህርት ቤት ነው የገባሁት። እዛም ከ4 ዓመት ቆይታ በኋላ ወደ ጦር ትምህርት ቤት ሄድኩ። እዛም እንግዲህ ያው በእጩ መኮንነት ደረጃ ትምህርቴን ካከናወንኩ በኋላ በምክትል መቶ እልቅና ተመረኩና ከዛ ወደ ልክ ከተመረኩ በኋላ ወደ በሙሉ እዛ ያኔ እዛ ካዴት ነበርነው በሙሉ 58 ካዴቶች 56ታችን ከተለያዩ ከአዲስ አበባ ሁለተኛ ደረጃ ትምህርት ቤቶች ነበር። ሁለቱ ከኬንያ የመጡ የማው በዛን ጊዜ በጆሞ ኬንያታ ጥያቄ መሰረት ያው በውትድርና ትምህርታቸው ለመሰልጠን መጥተው ከኛ ጋር የተቀላቀሉ ናቸው እና ጠቅላላ እንግዲህ ድምራችን 58 ይሆናል ማለት ነው። 58ታችንም ትምህርታችንን ፈጽመን ከተመረቅን በኋላ ያው በሰራዊት ውስጥ በየክፍለ ጦሩና በልዩ ክነታዊ ክፍሎች ውስጥ ነው የተመደብነው እና እኔም መጀመሪያ ደርሶኝ የነበረው ታንከኛ ነበር። ግን በተመረቁ በማግስቱ ያው ሁላችንም የ15 ቀን እረፍት ተሰጥቶን ወደ የክፍለ ሀገራችን ሄድን ቤተሰቦቻችን ለመጠየቅ። ከዛ ከ15 ቀን በኋላ ጠይቀን ለመምጣት እኔ አልቻልኩም። ምክንያቱም በዛን ጊዜ ከአይሮፕላን በስተቀር የየብስ መንገድ የለም ወደ ጎሬ ለመሄድ በአይሮፕላን ብቻ ነው ጉዞ። አውሮፕላኑ ደግሞ DC-3 የሚባለው ቡና ነው የሚያመላልሰው። ትርፍ ቦታ ሲገኝ ብቻ ነው እኛ ምክንያቱም ቦታ እድል የምሰጠን። ያው 15 ቀን እንደጨረስኩ አውሮፕላኑ ለማግኘት አልቻልኩም። አንድ ሳምንት ያህል ወደ ኋላ ዲሌይድ ሆኜ አዲስ አበባ ደረስኩ። እንደደረስኩ ከኔ ጋር ታንከኛ የተመደቡት ጓዶቼ በሙሉ ፓስፖርት ወጥቶላቸው ወደ ፎርት ኖክስ ኦክላሆማ አሜሪካ ነገር ፎርት ኖክስ ኬንታኪ ተላኩ። እኔ ወደ ኋላ በመቅረቴ ከዛ እድል እድል አመለጠኝ። አሁን ሌላው እንግዲህ የት መሄድ ነው? የት የተመደብኩት? ሁለተኛ ክፍለ ጦር ወደ በዛን ጊዜ ደሴ ነው ጢጣ ሜዳ የሚባል። ቀጥታ ወደዛ ሄድኩ። እዛ እንደደረስኩ አሁንም ከዛ ወደ 12ኛ ብርጌድ አስመራ ደረሰኝ። ያው ከተቀሩት ሁለት ጓደኞቼ ጋር ወደ አስመራ ሄድን። አስመራም ላይ ቢሆን እኔ አሁንም ትንሽ ወደ ኋላ ስለቀረው ሲኒየር ነበርኩ እኔ ከሶስታችንም። ግን እኔን ወደ ኋላ ቀርቼ በመሄዴ ያው እነሱ ወደ መድፈኛ ክፍል 4.2 ሞርተር ባትሪ የሚባል አለ እዛ ተመድበው ሲሄዱ እኔ ወደ እግረኛ ሻለቃ ነው የተመደብኩት 34ኛ ሻለቃ የሚባል። በዛን ጊዜ ከአስመራ ደቡብ ምስራቅ 34 ኪሎ ሜትር ላይ ነው የሚገኘው። እዛ ተመደብኩ። እዛ
2 ዓመት ያህል በእግረኛ ውስጥ ከሰራ በኋላ ያው እኔም ተመልሼ እንደገና ወደ መድፈኛ ክፍል ተዛወርኩ። ከዛ በኋላ ለመድፈኛ ውስጥ ለ10 ዓመት አገልግያለሁ። እንግዲህ በዛን ጊዜ የጦር ኃይላችን ብዙም አልነበረም። እስከ 40,000 ጣሪያ ነበር እና በእያንዳንዱ ይሄም 40,000 ጦር እንግዲህ በ4 ክፍለ ጦር ነው የሚመደበው። አንደኛ ክፍለ ጦር ያው የአሁኑ ክቡር ዘበኛ የሚባለው ነው የነበረው። ሁለተኛ ክፍለ ጦር ሰሜን ነው። ሶስተኛ ክፍለ ጦር ምስራቅ ነው። አራተኛ ክፍለ ጦር እዚህ መሿለኪያ አሁን በተለምዶ አራተኛ ክፍለ ጦር ተብሎ የሚጠራው እዛ ነው። የአራተኛ ክፍለ ጦር ምድብ የነበረው ግን ብርጌዶቹ እና ሻለቆቹ በተለያዩ ቦታ በደቡብ፣ በነገሌ፣ በደብረ ብርሃን በየቦታው ተመድበው ይሰሩ ነበር እና ወደ ራሴ ልመለስና ያው እኔ ወደ መድፈኛ ከተዛወርኩ በኋላ ወደ መድፈኛም ደግሞ የተዛወርኩት ያው እዛው 34ኛ ሻለ ማነው 12ኛ ብርጌድ ውስጥ ባለው የመድፈኛ ክፍል ነው። ምክንያቱም ያ የመድፈኛ ክፍል ለእግረኛ የተመደበ አዳፍኔ ሞርተር 4.2 ሞርተር ባትሪ ይባላል። እዛ ውስጥ ነው የተመደብኩት። እዛ እንደተመደብኩ የመድፈኛ ኮርስ ቤዚክ ኮርሴን ለመውሰድ ወደ አዲግራት ነው የሄድኩት። ምክንያቱም በዛ ጊዜ አንደኛ መድፈኛ ሻለቃ ከአዲስ አበባ ወደ አዲግራት መጥቶ ነበር እና አዲግራት ሄጄ ያው እዛ ለ6 ወር ያህል መድፈኛ ኮርስ ተካፈልኩ። ያንን ተካፍዬ ያው ወደ አስመራ ተመለስኩና በዛው በመድፈኛ ውስጥ ያው በተኩስ መምሪያ መኮንነት ሳገለግል ቆየው እና መጨረሻ ላይ በ1900 እዛ ክፍል ውስጥ ነው እንግዲህ ለ10 ዓመት ያህል ያገለገልኩት። ከዛ በ1962 አካባቢ ደግሞ ወደ 6ኛ ብርጌድ በዚሁ በሞርተር ባትሪ 6ኛ ብርጌድ የት ነው? ኩያ የሚባል መቀሌ ነው። መቀሌ ነበር። ወደዛ ሄድኩ። መቀሌም እዛም 1 ዓመት ያህል ከቆየው በኋላ እንደገና ወደ ኤርትራ ተመለስኩ። ምክንያቱም ሻዕቢያ እያቆጠቆጠ በመሄዱ ትንሽ ተጨማሪ ጦር በማስፈለጉ 6ኛ ብርጌድ ቀዳሚ መመሪያውን ዶንጎሎ ላይ እንዲያቋቁምና ከአየር ወለድ ሻለቃ ጋር አንድ ላይ በመሆን በኮሎኔል ጌታቸው ናደው ኋላ ብርጌዴር ጄኔራል በሳቸው አዛዥነት ያው ቀዳሚ መመሪያውን ዶንጎሎ ላይ አቋቋመ። ዶንጎሎ ከአስመራ ወደ ምጽዋ ሲከድ 42 ወይም 60 ኪሎ ሜትር አካባቢ ይመስለኛል እና እዛ እኔም ከብርጌዱ ጋር ወደዛው እንደገና ተመልሼ ሄድኩ። ይሄ መቼ ነው? በ63 ዓመተ ምህረት ነው። እዛ ያለን ይሄ ምንድነው? በጀነራል ጌታቸው ስለተመደበው የኤርትራ ምስራቃዊ አስተዳደርና የጦሩ የበላይ አዛዥ ሆኖ ነው እሳቸው። ምስራቃዊ የበላይ አስተዳዳሪ ማለት ምጽዋን ይዞ ቀጥታ እስከ ወደ አሰብ ይወርዳል። አረፋይሌ ማን ነው? በዙላ የሚባል ድሮ የታወቀ ኢትዮጵያ ወደብ የነበረ ቦታ ነው። አሁን ፎሮ ነው የሚባለው። ከፎሮ አረፋይሌ አለ። ከአረፋይሌ በኩል በዛ እንግዲህ በእንትን አድርጎ ወደ እስከ አሰብም አይደርስም፣ ግን የተወሰነ ክልል አለው በኤርትራ እስከ ኤርትራ ወሰን ድረስ እስከ ትግራይ ወሰን ድረስ ማለት ነው። እና ከአዲስ አበባ ሲመጣ መንገዱን ቀኝ ይዞ ለምሳሌ ከአዲግራት ስንነሳ ዛላምበሳ እናገኛለን። ከዛ ሰናፌ አለ፣ ከዛ አዲቀዬ አለ፣ ሰገነይቲ እያለ በቃ ያን ዋናውን መንገድ ይዞ በደቀማሪ በኩል ወደ አስመራ ይመጣል።
እና ቀኙ በሙሉ በጀነራል ጌታቸው ጦር ነው የሚታዘዘው። የምስራቃዊ ቆላ አስተዳዳሪና የጦሩ የበላይ አዛዥ ተብለው ነበር እሳቸው የተመደቡት። ያው እዛ ስንሰራ ቆየውና በ63 መጨረሻ ወደ 64 አካባቢ ላይ ሻለቅነት ማዕረግ አገኘው እና አሁንም መድፈኛ ውስጥ መቆየት የሚቻለው እንግዲህ በብዙውን ጊዜ እስከ ሻለቃ ማዕረግ ነው። ምክንያቱም በጦሩ ማነስ የተነሳ በዛን ጊዜ 40 ሺህ ነው ብያቸዋለሁ እና ትንሽ ቦታ የሚገኘው በአቋሙ መሰረት በእግረኛው ጦር ውስጥ ነው እና ከመድፈኛ ለቅቄ ወደ 10ኛ እግረኛ ሻለቃ ምክትል አዛዥ ሆኜ ፎሮ ተላኩ። 10ኛ ሻለቃ ያው እንግሊዞች ወደ ኢትዮጵያ ሲገቡ መጀመሪያ ካቋቋማቸው 10 ሻለቃ ውስጥ አንደኛው ነው እና ዋናው የተመሰረተውም አድዋ ላይ ነው። ግን በዛን ጊዜ በዚሁ በሰሜኑ የሻዕቢያ ውጊያ ምክንያት ጦሩ በብዛት ወደ ኤርትራ ክፍል ነበር ቀዳሚ መምሪያውን እያቋቋመ ወደዛ ነው የሚሄደው። እኔም ያው እዛው 10ኛ ሻለቃ ቢመደብም ወደ ቀዳሚ መምሪያው ቦታ ነው የሄድኩት። ዙላ ማለት ፎሮ የሚባል ቦታ እዛ ተላኩ። እዛ እንደቆየው እዛ ለአንድ ዓመት ያህል እንዳገለገልኩ በ84 ዓመተ ምህረት የጃንሆይ 80ኛ ዓመታቸው ነው መሰለኝ የተከበረው እና በዛን ጊዜ እኔ እንግዲህ ከዛ ተጠርቼ ወደ ያው በ84 ዓመተ ምህረት ለአድቫንስ ኢንፋንትሪ ኮርስ ማለት ነው ለአድቫንስ እግረኛ ትምህርት ወደ ገነት ጦር ትምህርት ቤት ሁለታ ተጠራው። ምክንያቱም እንግዲህ አንድ ሰው ሻለቃ ከሆነ በኋላ ለሚቀጥለው ብርጌድ አዛዥነት ሻለቃ አዛዥነትም ሆነ ከዛ በላይ ላለው ራሱ ማዘጋጀት ያለው ለወደፊት ላለው ከፍተኛ ማዕረግ ስለሆነ የግድ አድቫንስ ኮርስ መውሰድ ስላለብኝ ወደ ገነት ጦር ትምህርት ቤት ተላኩና እዛ ለ10 ወር ያህል ኮርሱን ከተሳተፍኩ በኋላ እንደ አጋጣሚ በዛን ጊዜ እኔ ኤርትራ ውስጥ ለ16 ዓመት አገልግዬ ነበር እና በወቅቱ የምድር ጦር ዋና አዛዥ የነበሩት ጀነራል ድረሴ ዱባለ የሚባሉ ከፖሊስ ሰራዊት አዛዥነት ወደ ምድር ጦር አዛዥነት ተመልሰው መጡ እና በሁሉም ክፍለ ሀገር ያሉትን የሰፈረውን የእግረኛ ጦር እና ሁሉንም ጦር ለመጎብኘት ይዘዋወሩ ስለነበረ እዛም ወደ ሰሜን መጥተው እዛ ነው ያለውበት ፎሮ ድረስ መጡ እና ባለጉዳይ የሆኑ መኮንኖችን መቀበል ፈልጋለሁ አሉ። ያው እኔም ባለጉዳይ ነኝ ብዬ ከሌሎቹ ጋር ተመድቤ ያው ተመዝግቤ ገባው። በዚህን ጊዜ እኔ አዛዥ የቅርብ አዛዥ የነበሩት በጣም ተቆጡኝ እና ጀነራል ጌታቸው ለቀዋል። ያኔ ጀነራል የጦሩ አዛዥ የሁለተኛ ክፍለ ጦር አዛዥ የነበሩት ጀነራል ጥላሁን ብሻኔ ይሄንማ እኔ ማድረግ እችላለሁ አንተ የምትጠይቀው ምንድን ነው ብሎ ጠየቁ። አዲስ አበባ ዩኒቨርሲቲ ለመግባት በቂ ነጥብ ስላለኝ ትምህርት መቀጠል እፈልጋለሁ ወደዛ ሂጄ ወደ አዲስ አበባ ተዛውሬ አልኳቸው። ለትምህርትማ ጥያቄ እኔ መፈጸም የምችለው ነው፣ ቢሆንም ሌላ ተጨማሪ ጥያቄ ካለ ቅረብና ጠይቅ ተባልኩ። ያው ተፈቀደልኝ፣ ገባሁ። እሳቸው ጋር ነገርኳቸው ሁሉንም እና እንደዚህ እኔ እዚህ ከመጣሁ 16 ዓመቴ ነው። በኤርትራ ውስጥ በተለያዩ ቦታ ውስጥ እየተዘዋወርኩ በእግረኛም በመድፈኛም አገልግያለሁ 16 ዓመትና አሁን ወደ አዲስ አበባ ሄጄ ከፍተኛ ትምህርቴን መቀጠል እፈልጋለሁ አልኳቸው።
አዎ እኔም ያቀድኩት በእቅዴ ውስጥ ከያዝኩት አጀንዳዎች ውስጥ ይሄ አንደኛው ነው። ብዙውን ጊዜ እዛ አዲስ አበባ ልዩ ክፍሎች ውስጥ እና ምድር ጦር ውስጥ ብዙ ጊዜ የተገለባበጡ የቆዩ ብዙ መኮንኖች ስላሉ እነሱ አሁን ወጥተው እግረኛውን ማዘዝ አለባቸው፣ እናንተ ደግሞ ውጭ ያላችሁ ተመልሳችሁ ወደ አዲስ አበባ መዛወር አለባችሁና ብለው ማስታወሻ ያዙ እና እዛ እንደደረስኩ ሁሉንም ማስተካከል ሞክራለሁ አሉና ጉብኝታቸውን ፈጽመው ወደ አዲስ አበባ ተመለሱ እና ያው ቅድም እንዳልኩት እንግዲህ ይሄ 1964 ማነው 64 ዓመተ ምህረት ነበር። ጃኖች 80 ዓመታቸውን የሚያከብሩ ብዙ የጦር ክፍሎች ሁሉ ይሄንን የእሳቸውን በዓል ያከብር ነበር በዛን ጊዜ። በዛ ነው ማስታውሰው እና እሳቸው ከተመለሱ ከ6 ወር በኋላ እንዳጋጣሚ ከገነት ጦር ትምህርት ቤት ጥሪ ደረሰኝ። መኮንኑ ወደ ለአድቫንስ ኮርስ ወደ ገነት ጦር ትምህርት ቤት ከእንደዚህ ጊዜ ጀምሮ ያው ሙቭመንት ኦርደራቸውን ሰጣችሁ እንድትልኳቸው የሚል ደረሰኝ። ያው ንቅናቄ ወረቀቴን ተቀበልኩና ገነት ጦር ትምህርት ቤት ሄድኩ። እዛ 10 ወር ትምህርቴን ሲከታተል ሁሉ ጊዜ ቅዳሜ ምድር ጦር ነበርኩ ነው። ምክንያቱም ከአርብ ማታ እስከ እሁድ ነፃ ነው የእረፍት ጊዜ ስለሆነ እና በዛን ጊዜ ደግሞ ቅዳሜ ከጠዋቱ እስከ 7 ሰዓት ማንኛውም መንግስት መስሪያ ቤት ይሰራ ነበር። ቅዳሜ ግማሽ ሰዓት ይሰራ ነበር። በዚሁ የተነሳ ምድር ጦርም መከላከያም እስከ 6 ሰዓት ይሰሩ ስለነበረ እኔ ሁሉ ጊዜ ቅዳሜ ጠዋት ምድር ጦር ይገኛለሁ። ምክንያቱም ጀነራል ድረሴ ዱባለ ጋር ቀርቤ ለማስታወስ እሳቸው ጋር ለመቅረብ ብቻ እንጃ እኔ ወደ ከ8 ወሩ በላይ ተመላልሻለሁ። በመጨረሻ ላይ እንደምንም ብዬ ያው አቅራቢው መኮንን ጋር አስተዳደር መኮንኑ ጋር ቀረብኩ። እሳቸው ጋር ያው ፋይሌን አቀረበልኝ። እዛ ፋይሌ ላይ የኔን ማመልከቻ ተመልክተው እዛ ላይ ወሰኑ። ይሄ ከመወሰኑ በፊት ግን እኔ ቤተሰቦቼን ለመጠየቅ ያው እንደተለመደው አሁንም ወደ ጎሬ ሄድኩ። ያው ያለ 15 ቀን ነው ፍቃዱ፣ ከዛ በላይ አይሆንም እና 15 ቀን እዛ ልክ እንደደረስኩ ሰው ወክዬ ሄጄ ነበረ። ያው ኮርስ ላይ ከኔ ጋር የነበረ የክፍል ጓደኛዬን ወክዬ ሄድኩ። ደርሼ ከአንድ ሳምንት እንደቆየው ያው አዲስ አበባ እንድትዛወር ትእዛዝ ወጥቶልሃል ብሎ በስልክ ደወለልኝ። እኔም ወዳው ፍቃዴን አቋርጬ አዲስ አበባ ገባው። አዲስ አበባ ሲገባ ያው ምድር ጦር ማመላለሻ ገባው፣ ተመደብኩ። እዚህ ላይ ግን ተሳሳትኩት ነገር አለ። መድፈኛ በነበርኩ ጊዜ ለትምህርት ወደ ውጭ ተልኬ ነበረ እና ፎርት ሲል ኦክላሆማ የሚባል የመድፈኛ ትምህርት ቤት ተልኬ እዛም አድቫንስ ኮርስን በመድፈኛ ያው አከናውኜ መጥቻለሁ እና ከዛ በኋላም ያው ስለማሳገለግል በመድፈኛ ውስጥ ያው በተማርኩት ትምህርት ሰልቼበታለሁ እና ይሄንን ዘልየዋለሁ። ምክንያቱም ቅድም ስለዘለልኩ ነው እዚህ የመጣሁትና ይሄ እንዲስተካከል ብዬ ነው። አሁን ሁለተኛ ጊዜ ነው ማመላለሻ እንደደረስኩ እንደተዛወርኩ ከ6 ወር እዛም እንደተዛወርኩ የማመላለሻ ሻለቃ በማመላለሻ መምሪያ ውስጥ
የከባድ ተሽከርካሪ ሻለቃ አዛዥ ሆኜ ተመደብኩ። እዛም ከባድ ተሽከርካሪ ውስጥ ስሰራ ያው ብዙ አልሰራውም። ትንሽ አንድ 3 ወር ያህል እንደሰራው የኔ ሲኒየር የሆነ መኮንን አስተዳደር መኮንን ሆኖ ይሰራ ነበር። ምክንያቱም የሻለቃ አዛዥነት እንትን ከአስተዳደር መኮንኑ ደረጃ ትንሽ ብልጫ ስላለው እሱ ደግሞ በኔ ላይ አመለከተ። የኔ ጁኒየር የሆነ ኦፊሰር ሻለቃ አዛዥ ሲሆን እኔ እንዴት እዚህ አስተዳደር መኮንን ሆኜ እሰራለሁ ብሎ አመለከተ። የመኮንኑን ስም ለመጥቀስ ያህል በዛን ጊዜ 100 አለቃ በቀለ ጭቅዬ የሚባል መኮንን ነው። የኔ አንድ ኮርስ ቀድመኛል እና እሱ ይሄን ስላመለከተ የማመላለሻ መመሪያ አዛዡ ያው ወዳው ይሄ ግዴታ ነው መቼም ኦርደር ኦፍ ሜሪቱ መጠበቅ ስላለበት እሱን ከዛ ያነሱና ሻለቃ አዛዥ በኔ ቦታ ያደርጉና እኔን በሱ ቦታ አስተዳደር መኮንን ያደርጉኛል። አሁን እዛ ሲሰራ ምንም ያህል አልቆየም። አሁንም ወደ አሜሪካ ነገር ለመሄድ ከሰሜን አንድ መኮንን ከምስራቅ አንድ ከዚህ ከአዲስ አበባ ከማመላለሻ መመሪያ 4 መኮንኖች ለፈተና ቀረም። ፈተናውን እኔና ከሐረር የመጣው መኮንን አለፍን። ሁለቱ ከሰሜን የመጣውና አንዱ ከኔ ጋር ከአዲስ አበባ የተመደበው ቀሩ እና ወዳው ቪዛ ተስተካከለን፣ ሁሉ ነገር ፈጸምንና ያው አሜሪካ ነገር ፎርት ሂውስተን ቨርጂኒያ የሚባል የማመላለሻ ትምህርት ቤት እዛ ተልከን እዛው ትምህርታችንን ቀጠልን። ለአንድ አመት 2 ወር ያህል አድቫንስ ኮርስ ነበር የምንማረውም። ያው ሎጂስቲክስ ትምህርት ነው። ትራንስፖርቴሽን እና ሎጂስቲክስ ማኔጅመንት ትምህርት ነበር። እሱን በሱ ትምህርት ላይ ያለን እንግዲህ ወቅቱ በዛን ጊዜ ይሄን ነው በ1965 ውስጥ ነው። 66 ታህሳስ ነው ይሄን ነው። በዛን ጊዜ አዲስ አበባ በጣም ሆት ነበር። ምክንያቱም ሰላማዊ ሰልፍ በየቦታው በጦሩ በኩል ይደረጋል። ምክንያቱም የኮንጎ ገንዘብ ካልተሰጠን እያሉ ይረብሹም ነበር እና እኔ እንዲህ በእንዲህ እንዳለ ነው ያው ወደ አሜሪካ ነው የሄድኩት። አሜሪካን ደርሼ ምንም ያህል ጊዜ አልቆየም። አንድ 3 ወር ወይም እኔ በታህሳስ ነው የሄድኩት። በየካቲት አካባቢ ደርግ ጁንታው እንደገና ተመሰረተና የጃንሆይ መንግስት ገለበጠ። በዛን ጊዜ ብዙዎቹ እንግዲህ የተላኩት ከሰራዊት ውስጥ ነው እና 120 አባላት ነበሩ ከየቦታው ተልከው በደርግ ስም የተቋቋሙት እና እነኚህ እንግዲህ እኔ 120 መንግስት መቼም ይሄ ምንድነው? ይሄ ጁንታ ነው እንጂ መንግስት አይደለም። ግን ከየቦታው ነው ሁሉም ሰው መርጦ ይላካቸው እና እዚህ መጥተው ተቋቋሙ እና ይሄን ይመራ የነበረው ኮሎኔል አጥናፉ እንደግ ይባላል። አጥናፉ የማውቀው አጥናፉን ያው ትምህርት ላይ ኮርስ ላይ ያለ የኔ ኮርስ ሜት ነው። አጥናፉ እንደግ በሚል ስም ነው የማውቀውና ያው መጀመሪያ ይሄን ያቋቋመው እሱ ነው። እሱ በዛን ጊዜ አዲስ አበባ ዩኒቨርሲቲ የ3ኛ ዓመት ተማሪ ነበረ ነው እና ይሄ ነገር ሲሆን እሱም ተመልሶ መጣና ይሄን አቋቋመ። ከዛ በኋላ እንደዚሁ ሲሰባሰቡ ሲነጋገሩ እንትን ስሉ ከምስራቁም ከሰሜኑም የተጨማመሩ ከሁሉም ቦታ የተጨማመሩ
መኮንኖቹም ያው አሁን ደህና መኮንኖችም እየተቀላቀሉ መጡ። ያው እንግዲህ ጁንታው በ120 ኃይል ኋላ ላይ ደርግ ተብሎ ተቋቋመ እና መንግስቱን ይመራ ጀመር። እንዲሁ ስሉ በዚህን ጊዜ ሁሉ ጃንሆይ ገና እንትናቸውን አለቀቁም ነበር። ግን ኋላ ላይ እንግዲህ ከአንድ ቀን እኔ ያው ጃንሆይ ስልጣን የለቀቁ ጊዜ እኔ አሜሪካን ነበርኩ እና ይሄ ቪኦኤ የሚባል ሬዲዮ አሜሪካን ውስጥ አይሰማም። እኛ ምንም የምናዳምጠው ነገር የለም። ግን እዛ ከኛ ጋር የነበሩት የክፍል ጓደኞቻችን አሜሪካኖች ይሰማሉ። እና ያን ዕለት ጠዋት መጣና እንደ አገራችሁ ምንድነው what the hell is going on in your country አለ። ምንድነው አልኩት። እንደ ኃይለ ሥላሴ's palace is surrounded by the military junta አለ። እኔ እንግዲህ ወዳው ገባኝ። ምክንያቱም የጃንሆይን እንደገለበጡ ወይም መንግስቱ ያን የነበረውን መንግስት እንደገለበጡ ያን ተሰማኝ እና ያን ሰው የምን አልኩት ካሁን ጀምሮ ነው የእናንተ ሬዲዮ ማዳመጥ ስለማልችል የምትሰማውን ሁሉ በየቀኑ በጧት መጥተህ ባክ ብሪፍ ብታደርገኝ ጥሩ ነው አልኩት። ነገር አለው አለኝ። ያው በዚህ እንዳለ ጃንሆይን እንግዲህ እሱ ነው የነገረኝ የጃንሆይን ከስልጣን መልቀቅና ወደ 4ኛ ክፍለ ጦር መዛወር ከቤተ መንግስታቸው ለቀቁና ወደ 4ኛ ክፍለ ጦር ወሰዷቸው እና በከዚህ በኋላ ያው እነሱም እንግዲህ ስሉ መቋቋም ጀመሩ። ያው ከጦሩ የመጀመሪያውን መሪ አምጥተው እንግዲህ ጦሩ የሚያምንባቸውን አዛዦች ስለሚያውቁ መጀመሪያ የመጡት ጀነራል አማን ሚካኤል አንዶም ነበሩ። ጀነራል አማን ደግሞ እንጃኔ በጣም ሁኔታውም የተሰማማቸው አይመስለኝም። የጎሩት ነበር ሲመለከቷቸው የቆዩት ይመስለኛል። መጨረሻ ላይ ቆይተው ያው 60ዎቹ የመንግስት ባለስልጣኖች ሲረሸኑ እሳቸውም ያለት ነው አፈንግጠው በመታኮስ እንደገና ያው በአጸፋው ተተኩሶባቸው ተገደሉ። ያው ከቀድሞ መሪዎች ጋር ነው በየዛኑ ዕለት ነው እሳቸውም የሞቱት። በነገራችን ላይ እኔ በዛን ጊዜ ገና ከአሜሪካን ተመልሼ ሳምንት ነበረኝ። አንድ ሳምንት እንዳውም አይሆንም እና አንድ ቀን ማታ ከምሽቱ ከሌሊቱ ወደ 6 ሰዓት አካባቢ ይሆናል 5 ሰዓት ይሁን በቃ ከባድ የተኩስ ድምፅ ተሰማ። ይሄ ምንድነው? በሙሉ የነበሩትን እነኛን አዛውንቶች መሪዎች ብዙዎቹ በቃ የጥንት የነበሩ ልዑል ራሶች ልዑል ራስ ስዩም፣ ልዑል ራስ አስራት ካሳ፣ ልዑል ራስ ልዑል ራስ መኮንን እንዳልካቸው ስንቶቹ ናቸው ሚኒስትሮች እንዳልካቸው መኮንን ነው የእሳቸው ልጅ እነ እስክንድር ደስታ በጣም ወደፊት ተስፋ የምጣልባቸውና አገሪቱን ይመራሉ ተብለው ተስፋ የተጣለባቸው እነኚህ ገና ወጣቶች ናቸው። በእውነቱ አገሪቷን ሊመሩ የሚችሉ ነበሩ። ምንም በቃ ኢንዲስክሪሚኔትሊ ነው የጨፈጨፏቸው። አለቁ። እኔ ጠዋት ተነስቼ ያው እዛ ምድር ጦር እንደተመለስኩ እኔ ምድር ጦር ማመላለሻ ትምህርት ቤት አዛዥ ሆኜ ነው የተመደብኩት። ወደ እዛ ቦታ ሲሄድ
እንግዲህ እኔ የነበርኩት እዛ ፖፑላሬ ነው። ከፖፑላሬ ወደ ማመላለሻ የነበረው ደግሞ አሁን ቶታል አካባቢ በአሁኑ ጊዜ ቶታል በተለምዶ ቶታል ተብሎ የሚጠራው 3 ቁጥር ማዞሪያ ነው የሚሉት በዛ አካባቢ ነው። አሁን በቦታው አካባቢ አንድ ቤተክርስቲያን እንኳን ተሰርቶበታል። ለቦታውን እንድታውቁ ያህል ነው። ማመላለሻ ትምህርት ቤት እዛ ነበር እና እዛ ነበር እኔ ቦታ እዛ ነበር። ወደዛ ሲሄድ በጦር ኃይሎች በኩል ነው አልፌ የሚሄደው። ያው የጀነራል አማን ቤትም እዛው አካባቢ ስለነበረ እዛው ተተኩሶ የእሳቸው ቤት ግድግዳው ተደርምሶ በከባድ መሳሪያ ጥይት እና አይቼ ነው ያለፍኩት። እኔ በጣም ነው ያዘንኩ። ያው ከዛ በኋላ እንግዲህ እኔ አልፌ ወደ እዛ ሄድኩ። ያን ዕለት አዲስ አበባ ከተማ እርጭ ብላ ነው ያለችው። በእውነት በጣም ሁሉ ሰው ምንም ድምጽ የማይሰማበት እንቅስቃሴ ሁሉ የሌለበት ቀን ነበር እና ይሄ በእንዲህ እንዳለ እንግዲህ ከጊዜ በኋላ ያው ቀስ በቀስ ያው የተቋቋመው መንግስት የደርግ መንግስት ነው የምንለው። ከዛ በኋላ ያው እየጠነከረ እየበረታ ሄደ። ከዛ ወዲያው ሳይቆይ እድገት በህብረት ዘመቻ የሚባልም ተመሰረተ እና ተማሪዎችም ከሁለተኛ ደረጃ ትምህርት ቤት በሙሉ ከ10ኛ ክፍል በላይ እና ሆኖ ከዩኒቨርሲቲ ከሁሉም ቦታ ከኮሌጆችም ሁሉ ያሉት ተማሪዎች ተሰባሰቡ። እድገት በህብረት ዘመቻ ተብሎ ታወጀ። ያው እንግዲህ ተማሪዎች የእድገት በህብረት ዘመቻ ተብሎ አንድ ቀን እንደው ሰልፍ ተደረገ። በዛ ሰልፍ ተማሪዎቹም ሁሉ በቃ እየዘመሩ እንትን ያሉ ወደ የተመደቡበት ቦታ ሲሄዱ እኔም ደግሞ ያው በጦሩ በኩል ያው ስራዬ ማጓጓዝ ማመላለሻ ስለነበርኩ ያንን ጦር በማጓጓዝ ስራ ላይ ተሽከርካሪዎችን በመመደብ እና በሁሉም ሞድ ኦፍ ትራንስፖርት እንግዲህ ራቅ ያሉት ወደ ምስራቅ የሚሄዱት በባቡር ወደ ልዩ ልዩ ክፍለ ሀገር የሚሄዱት በተሽከርካሪዎች በአውቶቡሶች ይሄን ሁሉ ያዘጋጀን አውቶቡሶቹንም ሁሉ በግለሰቦች እጅ የነበሩትንም አውቶቡሶች በሙሉ በማሰባሰብ የመንግስቱንም ሁሉ ጨምረን ባቡርም ጭምር አድርገን ያው በማዘጋጀት ያው እኔ እንግዲህ ያው በዚሁ ስራ ላይ ነው ሰልጥኜ የመጣሁት እና ይሄንን መጀመሪያ እነኚህ ወጣቶች ሞቢላይዝ በማድረግ በነበሩበት ቦታ ሁሉ በማድረስ ስራ ላይ ሁሉ ሰዎቹን እየመደብን በየቦታው በየክፍለ ሀገሩ የኛ ስራ ማድረስ ብቻ ነው። እነኚህ እንግዲህ ወጣቶች ያው አለቃ አላቸው። አለቆቹም ደግሞ ከጦር ክፍሎ የተመደቡ ናቸው፣ ከፖሊስ ከጦር። ምክንያቱም የወታደራዊ መንግስት ነው የነበረው። እነሱኑ ነው የሚያዘውና የሚመድበው። ያው በየቦታው እየሄዱ እነኚህን ወጣቶች ያዙ የነበሩት ያው የጦር ክፍል ከጦር ክፍል የተመደቡ መኮንኖችና ባለሌላ ማዕረጎችም ነበሩ እና የደረጃቸው እንግዲህ በእነኚህ በየክፍለ ሀገሩ በእዝ ደረጃ ወጣቶቹ ላይ በእዝ ደረጃ በየክፍሉ በየአውራጃው በየእንትኑ የተመደቡ የሚያዙት የጦር ክፍል አባሎች ነበሩ። እኛ ግን እያደረስን መመለስ ነው እያደረስን እና ይሄ ሁሉ ከተፈጸመ በኋላ ያው እድገት በህብረት ዘመቻም ቀጠለ። በዚህን ጊዜ እንግዲህ የደርግም እዛው ያው ስልጣኑን አጠንክሮ መያዝ ጀመረ። ልዩ ልዩ ፓርቲዎችም ተቋቋሙ። እና በዛን ጊዜ እንግዲህ ከነበሩት ፓርቲዎች ውስጥ ማስታወሳቸው
የወዝሊግ የሚባል አለ፣ መኢሶን የሚባል አለ፣ ኢህአፓ የሚባሉ አሉ። እነኚህ ነበሩ እና በጣም አስቸግሮ የነበረው ኢህአፓ ነው ያኔ እና በየቦታው ተሰግስጎ ነበር። እነኚህ ተማሪዎች ውስጥም ሳይኖርባቸው አይቀርም እና ሄደው ትክክለኛ ስራውን የተመደቡበትን ስራ ሳይሆን ሌላ ስራ ነበር የሚሰሩት። እኔ ወታደር መሆኔ እዛ ዝርዝር ውስጥ አልገባም፣ አሁን መናገርም አልችልም። የሆነውን ነገር ያየሁትን ነው የምናገረው። እና እድገት በህብረት ዘመቻውን ያው የሄዱበትን ስራ ትተው ብዙዎቹ ሌላ ስራ ነበር የሚሰሩት እና እስከ ማጋደል እስከ መግደል ድረስም የሚደርሱ ነበሩ። በእውነት ትክክል አልነበረም። በዛን ጊዜ ሶማሊያ ጦር እስከ አፍንጫው ታጥቆ ነበር በምስራቅ በኩል። ምክንያቱም ዚያድ ባሬ ከሩሲያ ጋር ከኪዩባ ጋር ይሰራ ስለነበረ ጦሩ በደንብ እንደዋሰልጥኖ ነበረ፣ በደንብም ታጥቆ ነበር። እኛ በዛን ጊዜ ነበረን ጦር ኃይል 40,000 ይባላል እንጃ ቢቆጠር 40,000 የሚሞላም አይመስለኝም። ግን ዚያድ ባሬ ወደ ግማሽ ሚሊዮን ጦር ሳይኖረው አይቀርም በዛን ጊዜ እንደማስበው። ምክንያቱም ብዙ መካናይዝድ ጦሮችን መርፈኛ ጦሮችንና እግረኛም ቢሆን በደንብ አሰልጥኖ በቃ እኛን ለመዋጥ በየጊዜው ይፎክር ነበረ። ያው ደግነቱ እኔ ቀደም ብዬ አሜሪካ ነገርም በነበርኩ ጊዜ ዋሽንግተን ፔንታጎንን ለመጎብኘት እድል አግኝቼ ነበር እና እዛ ላይ የሁሉም ሀገር ሚሊተሪ ዴስክ ነበረ። እዛ ሚሊተሪ ዴስክ የኢትዮጵያን ሚሊተሪ ዴስክ አግኝቼ እዛ ሄድኩ። እድል አገኘው ጥያቄን ለመጠየቅ። እኛ የእናንተ ያስታጠቃችሁን መሳሪያ በአሁኑ ጊዜ ኋላ ቀር ሆኗል። እናንተ ሁለተኛ ዓለም ጦርነት የተዋጋችሁባቸው መሳሪያዎች ናቸው። አውሮፕላኖቻችን፣ ታንኮቻችን፣ መድፎቻችንም ሆኑ የእግረኛ መሳሪያዎቻችን ወደ ኋላ ይቀሩ ስለሆነ እኛ እንዴት አድርገን አሁን በመካናይዝድ ጦር ታጥቆ የመጣውን የሶማሊያን ጦር ማሸነፍ እንችላለን? በዛ በኩል እኮ ክፍለ ሀገሮች የምስራቁን ክፍለ ሀገራችንን ሊወሩ ነው። እንዴት ነው ይሄንን የምታዩት ብዬ ጠየኳቸው። እና ምን ይለኛል፣ የእናንተን ጦር ተዋጊነት እናውቃለን፣ የሶማሊያንም እናውቃለን። ምንም እናንተን ቢወጉ እኛም ደግሞ ዝም ብለን አንመለከትም። አሁን የታጠቃችሁት መሳሪያ ደግሞ አሁን እነሱ ለታጠቁት መሳሪያ በቂ ነው፣ መመከት የሚችል ነው ብሎ የማይሆን መልስ ሰጠኝ። እኔ ግን ምንም ማድረግ አይቻልም። እኔ በዚህ እነዚህን የምናሸንፍ አይመስለኝም። ማሸነፍ የማይችሉ ከሆነ እኛ ወዲያው ነው የምንደርሰው አለ። ለካ እነሱ ቀደም ብለው ሁሉን ጨርሰዋል። ሶማሊያም ከሩሲያና ከኪዩባ ጋር ግጭት ፈጥራለች እና ወደዚህ ወደ ምዕራቡ ክፍል ለመምጣት ያቆበቆበች ነበር እና ወዲያው ከነኚህ ከሩሲያም ከኪዩባም ጋር አንፈልጋችሁም የሚል ነው መሰለኝ ግጭት ፈጠሩ። ሩሲያም ወጥቶ መውጣት ጀመረ። ከዛ ኪዩባም ከዛ መውጣት ጀመረ። ምንድን ነው ይሄንን ቦታ እኮ ያዙላቸው። በዛን ጊዜ እኮ ሶማሊያ የእኛን ግዛት እኮ በምስራቅ በኩል እስከ ጅጅጋ ድረስ መታ ይዛለች። በደቡብ በኩል ደግሞ እስከ ነገሌ ድረስ። ይሄን ሁሉ የረዷቸው ኪዩባ በእግረኛም ጭምር ተሰልፎ ተዋግቶ ነው እዚህ ድረስ ያመጣቸው።
እስከ ጅጅጋ ድረስ። ሩሲያም ደግሞ ከባድ መሳሪያ በመስጠት እና በአማካሪነት ይጠቀሙባቸው ነበር በሩሲያኖች። ይሄን ኃይል ነው እንግዲህ እነሱ ከአሜሪካን ጋር ለመሆን ይሄን ኃይል አሜሪካም ደግሞ ደስ ብሎታል። እኛ በዚህን ጊዜ ከአሜሪካን ያው እምነታችን ምን ነበረ? ያው ሩሲያ ማነው ሶማሊያ እንደዚህ ስትታጠቅ እኛ ዝም ብለን ማየት የለብንም በሚል የኛ መንግስት ያው ከመከላከያችን ጋር በመሆን $4 ቢሊዮን አውጥቶ በገዛ እንግዲህ እቺ ደሃ ሀገር በዛን ጊዜ ይህን ያህል ገንዘብ ማውጣት ይገባታል ወይ? እኛ ረዳቶቻችን ናቸው፣ ይደግፉናል። በተራዲዮም ከኛ ጋር ነው ያሉት፣ እስካሁንም ረድተውናል። ግን የረዱን መሳሪያ ኦብሶሌት ሆኖ ወደ ኋላ ቀር ነው፣ እንድታደስልን ብለን የጠየቅነው። ይሄን አላደረጉም። ግን ይሄንም ከልክለውም እንደገና የገዛነውን መሳሪያ ከለከሉን። $4 ቢሊዮን አውጥተን በጣም ኮምፒውተራይዝድ የሆኑ ታንኮችን እነ ፋንቶም የሚባሉ አውሮፕላኖችን ጄቶችን ገዝተን ነበር። እነኚህን አውሮፕላኖች ለማምጣት ፓይለቶቻችን ወደ አሜሪካን ሄደው ነበር ሰልጥነው ይዘው ለማምጣት፣ ግን አባረሯቸው። እነኛ ፓይለቶች በማቋረጥ ቀጥታ ከዩናይትድ ስቴትስ ወደ ሞስኮ ነው የሄዱት። ምክንያቱም ከሩሲያ የምናገኘውን አውሮፕላን ላይ መሰልጠን አለባቸው። ምክንያታቸው እንግዲህ አንደኛ እነሱ ወደ ሶማሊያ ግንባር ፊታቸውን ወደ ሶማሊያ ዙረዋል። ከዚህ ሌላ ደግሞ በዛን ጊዜ ቀደም ብሎ የኛ ጦር አስመራ የሚገኘውን ቃኘው ሻለቃ ጦር ሰፈር ይዞባቸው ነበር እና እነሱንም በሙሉ ያለውን ንብረት ወርሶ ነው ያባረራቸው። እና ይሄን ኮምፐንሴት ለማድረግም ይመስለኛል እኔ ገንዘቡን በዛ አጣጥቶ ለማስቀረት። እኛ ግን ያንን መሳሪያ ገንዘቡን የከፈልነው የጦር መሳሪያ ለማምጣት ነበረ፣ ከለከሉን። ቢሆንም የኛ ፓይለቶቻችንም ቀጥታ ከዛ ወደ ሩሲያ ሄደው ያው ስልጠናቸውን ቀጠሉ። እንዳውም በተራዲዮ ሚግ 23 ሚግ 21 እና ሚግ 17ን ሰጡን ወዳው። ይሄንንም በዚህ ርክክብ ላይ እኔ ተመድቤ ነበር በዚህ ፕሮጀክት ላይ። እኔ ከአሜሪካ ነገር እንደመጣው ፕሮጀክት አንድ የሆነ ፕሮጀክት ተቋቁሞ ፕሮጀክት ምስክር ተቋቋመ። የፕሮጀክት ምስክር አመራር ዋና መሪ የደርግ አባል ጌታቸው ሽበሺ ነበር እና ቀጥሎ የአየር መንገድ ዋና ኃላፊ ካፕቴን መሐመድ ነው መባሉ። በዛን ጊዜ በሳቸው ስር የነበርነው እንግዲህ ከምድር ጦር ማመላለሻ እኔ፣ ከምድር ጦር ሎጂስቲክስ ክፍል፣ ከምድር ጦር ማነው ስንቅና ትጥቅ እና ከሲቪሉ ደግሞ ከአውራ ጎዳና ከመገናኛ አንድ የሆነ ፕሮጀክት ተቋቁሞ እነኚህን ከሩሲያ የተሰጡን አውሮፕላኖች ቦሌ ላይ መስሪያ ቤታችንን አቋቁመን እንረከብ ነበር። ይህንን ለመረከብ ዋናው ክፍል የምድር ጦር ማመላለሻ ነው ኃላፊነቱ እና ያው እኔ ነበርኩ እንግዲህ ይህን የምረከበው። ከምድር ጦርም ሎጂስቲክስ ክፍሎች ነበሩ። አውሮፕላኖቹን እንረከባለን። ከሩሲያ መጥተዋል። ወዳው 3-4 ቦታ ተከፋፍሎ በአንቶኖቭ 12 የሚባል ግዙፍ አውሮፕላን አለ። አንድ ጊዜ ሁለቱን ጄቶች 3-4 ቦታ ከፋፍለው በሱ ላይ ይጭናሉ። እሱ ቦታ አለው ይሄን ለመጫን ይዞ ይመጣል። እዛ ቦሌ ያርፋል፣ ያራግፋል። በቀን 2-3 ጊዜ ይመላለሳል
እንደዚሁ ስንል አውሮፕላኖቹንም እየተረከምን ለአየር ኃይል እንረከባለን። እዛው አሰምብል ይሆናል። በራሳቸው ቴስት ፓይሎቶች አሉ የሩሲያ ያበሩታል። አምጥቶ ያሳርፉና ያቆሙታል። ይገጣጠማል፣ ያበሩታል፣ መልሶ እዛው ይገጣጠምና ይቆማል። እና መጨረሻ ላይ እንትስል ከአየር ኃይል እኛ ተረካቢዎች ይመጡና እኔ ነኝ ያስረከብኳቸው ያው በምድር ጦር መለሻ ተወካይነቴ እና ከሎጂስቲክስ ክፍል ጋር እና በዛን ጊዜ የመጡትን ሚግ አውሮፕላኖች ሚግ 21 ሚግ 23 እና ሚግ 17 እኔ አውቃቸዋለሁ በማስታወሻቸው ይዣቸዋለሁ። እና የግድ ይሄ ወታደራዊ ምስጢር በመሆኑ ይሄ መቼም አይነገርም። እና አየር ኃይላችን ያኔ እነኚህን ታጥቆ ነበር። እና ወዳው ግን ይሄ ከመሆኑ በፊት የዚያድ ባሬ ጦርነት እኮ ያለቀው ሚጎቹ ከመድረሳቸው በፊትም ነው። ቀደም ብለን በተሰጡን ሚግ ማነው ኤፍ ስንት ምን ቁጥራቸውን ለጊዜው ዘንግቻለሁ። እነሱ አውሮፕላኖች ነበሩ። እና እዛ አውሮፕላን ላይ እኮ የሚዋጉ ፓይለቶቻችን በጣም ጎበዞች ናቸው። እና ያ ሚግ እኮ አየር ላይ ከወጣ በኋላ ለመዞር እንኳን ልክ ያሁኑ ኤንትሬ መኪና እና ትንሽ መኪናዎች በትንሽ ቦታ ላይ መዞርና በሰፊ ቦታ ላይ መዞር አይነት ነው። እና ሚጎቹም ማንኛውኛ ኤፍ5 የሚባሉ ጄቶቻችን ብዙ ስራ ሰርተዋል። ብዙንም ሚጎችን እኮ ከአየር ላይ ያራገፉ እነሱ ናቸው። ቢሆንም ኋላ ላይ የአየር ኃይላችን እነኚህን የሩሲያ ሚጎችም ታጥቆ ተዋግተውባቸዋል። ግን ለሁሉም እንግዲህ ይህንን መቼም ከአየር ኃይል ሁኔታውን የሚያውቁ ቀርቦ እንትን ሊሉ ይችላሉ። እኔ እስከማውቀው ድረስ የአየር ኃይል አብራሪዎቻችን ብዙዎቹን የሶማሊያን ብዙዎቹን ማለት ሳይሆን በሙሉ ነው ለማለት ይቻላል በምድር ላይም ሆነ በአየር ላይ እንደጨረሳቸው ነው የማውቀው። ምክንያቱም የኛ እግረኛ ጦር የአየር የበላይነት ስላለው የአየር ነፃነት ስላለው እንደ ልቡ ተንቀሳቅሶ ነበር መዋጋ የነበረው መጨረሻ ላይ። ምክንያቱም በአየር በኩል አውሮፕላን መጥቶ ይወጋኛል ብሎ አይሰጋም ነበር፣ ስጋት የለውም። ስለዚህ የኛ አየር ኃይሎቻችን በጣም ከባድ ግዳይ ነው የተወጡት በዚህ ላይ። እና ከዚህም በተጨማሪ ደግሞ ሌላም አውሮፕላን ነበር ካምቤራ የሚሉት እሱ ያው ቦምብ ጣይ ነው። በዛ ላይ የተሰለፉ አብራሪዎቻችን ያው ምድር ላይ ያለውን የሶማሊያን ታንኮችና መድፎቻቸውን በማውደም ከፍተኛ አስተዋጽኦ ያበረከቱ ናቸው። እንግዲህ መጨረሻ ላይ ፕሮጀክት ምስክርን በሙሉ ያው ከተጠቀምን በኋላ አውሮፕላኖቹንም ከተረከምንና ካስረከምን ሁሉን ከጨረስን በኋላ እንደገና እኔ ከዛ ስራ ላይ ተነሳውና የአሰብ ወደብ ተጠሪ አድርገው ወደ አሰብ ላኩኝ። እና አሰብ ላይ ተመድቤ ስሰራ ቆየው። እና እዛ እንግዲህ ያው የኛ ጦር ያው በምስራቅ በኩል ያለው በውጊያ ላይ ያለው ጦር እየተዋጋ ያለ ከለታት አንድ ቀን ያው ዳቦ ያስፈልገዋል ተባለና ዳቦ ያልቅበታል። የኛ መቼም የጦር ሜዳ ራሽኖቻችን ብዙ ጊዜ የሚያቆዩ አይደሉም።
ቶሎ ነው የሚበላሹት። ስለዚህ በዛን ጊዜ እኛ ዳቦ ሁሉ የምናስመጣው ከምስራቅ ጀርመን ነበር። ይሄ ደረቅ ዳቦ የሚባል አለ። ብዙ ጊዜ ይቆያል። አመት 2 አመት ሊቆይ ይችላል፣ አይበላሽም። እና አሰብ እንደደረስኩ በዚህ ስራ ላይ ተሰማርቼ ስሰራ ቆየው። ከሌታት አንድ ቀን በቆሬ ጦር ግንባር ላይ የነበረው 3ኛ ክፍለ ጦር ዳቦ ያስፈልገዋል ተባለ እና ከምስራቅ ጀርመን ወደ ኢትዮጵያ የተንቀሳቀሰ አንድ ትልቅ መርከብ ዳቦ የጫነ ነበረ እና መረጃው እንግዲህ ደርግ ጽህፈት ቤት ደርሶ ከደርግ ቀጥታ ይደወልና እኔ ጋ በዛሬው ዕለት አሰብ የሚገባ መርከብ አለ ዳቦ የጫነ፣ ቀጥታ ዳቦውን ወደ ድሬዳዋ ጦር ዴፖ እንድትልክ ተባልኩ። ያው እኔም መረጃ አለኝ ያው መርከቡ እንደሚመጣ አስቀድመው እና ያው መርከቡ መጣ፣ መልኩን ጣለ፣ ቆመ። እኔም ገባው። የመርከቡን ካፒቴን ጋር ሄድኩና ካርጎ ማኒፌስቱን ስጠኝ አልኩት። ካርጎ ማኒፌስቱን ሰጠኝ። በሙሉ ሳየው ብሬድ ይላል። ብሬድ ማለት ዳቦ ነው። ሌላ እቃ ምንም የተጫነ የለም፣ ዳቦ ብቻ ነው የተጫነው። እና ካርጎ ማኒፌስቱን ወሰድኩና ወረድኩ። ከደርግ ጽህፈት ቤት 23 መኪና ከነተሳቢው ጠቅላላ ዳቦ ተጭኖ ወደ ድሬዳዋ ዴፖ እንድላክ ትእዛዝ ደረሰኝ። ከመርከቡ ወረድኩና 23 ኤንትሬ መኪናዎች እንግዲህ 23 ማለት ያው ከነተሳቢው ነው። በቃ በሙሉ ወዛደሩን ጫን አልኩ። 23 ኤንትሬ ከነተሳቢው እየወረደ ብቻ ተጫነ ከመርከቡ ላይ። ልክ ተጭኖ እንዳለቀ በሙሉ ወደ ድሬዳዋ ዴፖ ላኩ መኪናዎቹን። መኪናው ድሬዳዋ ዴፖ እንደደረሰ የቀረውን ደግሞ አወረድኩና ወደ አዲስ አበባ ነው ወደ ዋናው ዚያል ወዳለው ዴፖአችን። በወደብ ላይ የሚመጣውን ነገር እሽግ መክፈት የሚባል ነገር የለም። ምንም አናይም እኛ፣ መጫን ብቻ ነው። እና ይሄን ኋላ መለስበታለሁ። ያ 21 መኪና ነው 23 መኪና ድሬዳዋ ዴፖ እንደደረሰ የዴፖ አዛዡ ሻለቃ ነው። የመጀመሪያው መኪና ከፍቶ እሽጉን ከፍቶ እነሱ ይፈቀድላቸዋል። ዴፖ ከደረሰ በኋላ እሽግ መክፈት ይችላሉ። እሽጉን ከፈተ። አየ የመጀመሪያው መኪና ሲያይ ዳቦ ነው። እሽጉ የተከፈተው መኪና ወደ ራሱ ግምጃ ቤት አገባና የተቀሩትን 10 መኪናዎች ከነተሳቢ ወደ ቆሬ ጦር ግንባር አሳልፎ ላካቸው። የተቀሩትን እዛው አወረደ። ቆሬ ጦር ግንባር ሲላክ የመጀመሪያው እሽግ ሲከፈት ምንድነው የተገኘው? አካፋ። ሁለተኛው ተከፈተ፣ ዶማ። ሶስተኛው መኪና ተከፈተ፣ ጨርቅ፣ የመሳሪያ ማጽጃ ጨርቆች አሉ፣ መሳሪያ የሚጸዳበት። በአራተኛው መኪና ላይ ነው፣ በአምስተኛው መኪና ላይ ዳቦ ተገኘ። አሁን በዛን ጊዜ የነበሩት ካድሬዎች እንግዲህ በቃ አዳሪ መኮንኖች ዳቦ ላክ ሲባል አካፋ ወደ ጦር ሜዳ አካፋ ይልካሉ የሚል መፈክር አወጡና በተኑ በመላው ሰራዊት ውስጥ።
እና ከ5 ነው ከ7 ቀን በኋላ አንድ ቡድን በአንድ ሩሲያዊ ሜጀር ጄኔራል የሚመራ ከምድር ጦር ከአየር ኃይል ከባህር ኃይል ከምድር ጦር ድርጅት መምሪያ በአንድ ሄሊኮፕተር አሰብ ይመጣሉ። አሰብ እንግዳ ስለሚመጣ ተቀበል ተብዬ ያው ተነግሮኛል። እኔ ከአጃቢ ጋር መኪና አዘጋጅቼ ልቀበላቸው ሄዳለሁ። እንደደረሱ አንድ ሩሲያዊ ሜጀር ጄኔራል ሰዎቹን ይዞ ይመጣል። ያው መኪና ቀረብኩላቸው፣ አሳፍሬ ተይዣቸው ወደ ቢሮዬ ሄድኩ። ቢሮ የደረስኩና ገለጻ ያው አደረኩላቸው ምን ሁኔታ እንደተፈጸመ። ይሄ ከመሆኑ በፊት ግን ሩሲያዊ ጄኔራል በጣም ቸኩለው ነበር። አንተ ወደ ጦር ሜዳ ዳቦ ላክ ስትባል እንዴት ለምን አካፋ ትልካለህ? ለምን ዶማ ትልካለህ አሉኝ ሜጀር ጄኔራሉ። እኔ አካፋና ዶማ የሚባል ነገር እኔ አላውቅም አላቁም አልኩ። መርከቡ መጣ ቆመ። ካፒቴኑ ጋር ገባሁና ካርጎ ማኒፌስቱን ወሰድኩ። ካርጎ ማኒፌስቱ ላይ ሳነብ ብሬድ ነው የምለው አልኩና እንትኔ ውስጥ አወጣውና ሰጠሁት። አየና ጭንቅላቱን ነቀነቀ። አሁን ሲተቱ ከወይት እንደሆነ እንግዲህ ሊመጣ ነው። ይሄ ነገር ግን ያን ጊዜ ግን እነሱ የተሰጣቸው ትእዛዝ እኮ ነገሩ እውነት በሆነው ቢገኝ ኖሮ እኔ እዛው ልረሸን ነበር እዛው በቦታው ላይ። ምክንያቱም የአብዮት ጊዜ ነው። ካርጎ ማኒፌስቱን አነሳውና ሰጠሁት። ሁለተኛ ደግሞ እሽግ አለመከፈቱን ደግሞ ከዛ በፊት የአየር ኃይል ንብረት የሆነ የመነጽር የፓይለቶች መነጽር ከአሜሪካ መጥቶ እዛ ሲረግፍ እሽጉ በመከፈቱ ወደብ ላይ በቃ ተበታትኖ በመላ ኢትዮጵያ ህዝብ ሁሉ የአየር ኃይል መነጽር በቃ ይግዛም ከየትም ያገኝ በሙሉ ሰው የሚያደርገው የአየር ኃይል መነጽር ነው። ያንን በመመልከት በሊቀመንበር መንግስቱ ኃይለማርያም ፊርማ ከዛሬ ጀምሮ ማንኛውም እሽግ ከውጪ ከመርከብ ሲወርድ ወደብ ላይ እንዳይከፈት የሚል ትእዛዝ ይዣለሁ። እሱንም አነሳውና ተመልከት ኮፒ ሰጠሁት። በቃ አሁን በደንብ ገባው ሰውየው። ለካ ጥፋቱ ከኛው ነው አለ። እኔ የኔን ገለጻው አቋረጠና በቃ ተነሱ አለ። ወደ ኤርፖርት ሄሊኮፕተር ማረፊያ ሄድንና እኔንም ይዘውኝ አንተም ና ከኛ ጋር ትሄዳለህ አለኝ። ያው ምክትሌን ወከልኩና እኔም አዲስ አበባ ወስደው ሊገሉኝ ነው እንጂ ያሰብኩት ወደ ሌላ ነገር አሁን እንደርስበታለን። ያው ኤርፖርት ደረስን። ሄሊኮፕተር ውስጥ ገባንና ቀጠልን ጉዞአችንን። እኔ ወደ አዲስ አበባ ነበር የመሰለኝ ግን ወደ ድሬዳዋ ነው የሄድነው። ድሬዳዋ ዴፖ እንደደረስ ገባን። እዛ መኮንኑ ጋር እዛ መጀመሪያውን መኪና የከፈተው ጋር ሻለቃው ጋር እሱ ደግሞ ሲጠየቅ ምን ይላል? መኪናዎቹ መጡ። የመጀመሪያው መኪና ከፍቻ አየው። ትክክል ዳቦ ነው፣ ሁሉም ዳቦ ነው የመጣልኝ ብዬ አሳለፍኩ አለ ወደ ጦር ግንባር፣ ወደ ቆሬ ጦር ግንባር። እሱም ትክክል ነው ና ግባ አለው። እሱን ምንንም ጫነና አሁን ደግሞ ወደ ሶስተኛ ወደ ሰራዊቱ መምሪያ ጽፈት ቤት ሐረር ከድሬዳዋ ወደ ሐረር ወረን በሄሊኮፕተር። ሐረር ስንደርስ ጠቅላላ ሎጂስቲክስ ኦፊሰሩና ሁሉ መምሪያ መኮንኖችን ይዘው ዘመቻ አዳራሽ ውስጥ ለዛ ለኛ ለኪዩባ ጄኔራል ገለጻ ያደርጋሉ። ጃን ሙላቱ ነጋሽ እና በሙሉ ካርታ ነው ዙሪያው በኤሌክትሪክ ብልይ ድርግም ይላል። ካርታ ተሰርቷል። እሳቸው መሀል ላይ ሆነው በተሽከርካሪ ወንበር በቃ
ማመልከቻ በትራቸውን ይዘው በቃ ያመለከቱ ገለጻ አደርጋሉ። እኛም ያንን ገለጻ ለመመልከት ገባን። ምክንያቱም ድርጅት መኮንኑ እዛው ገብቶ ስለነበረ ገባን። ገለጻውን ተከታተል። ገለጻውን እንደጨረሱ ጀነራሉ ያው ውሳኔያቸው ነው ያደረከው ገለጻ በጣም ጥሩ ነው ተመልክቻለሁ አሉ። እኛ የኩባ ጀነራል ግን አሁን ይሄንን መሬት ላይ ወርዶ ማየት ስለምፈልግ ባስቸኳይ በዛ ቦታ ላይ ማዘያህን እዛ ላይ ወሰደ አቋቁመ ጦሩ እንድትመራሉና ትእዛዝ ሰጡ። ገለጻው አለቀ። ከዛም የሰራዊቱን ድርጅት መኮንን ይዘን እንደገና በሄሊኮፕተር ቆሬ ጦር ግንባር ሄድን። አሁን እንግዲህ ወደ ግንባር እየተጠጋን ነው የመጣ ነው እና የሶማሌ መድፍ እየመጣ ያርፍ ነበር። ግን እንደምንም ያው ሄሊኮፕተር ማረፊያ ቦታ ላይ አረፍ እና ስናርፍ ያው የክፍለ ጦሩ አዛዥ ኮኔ ይልማ እዛ በቃ ከዛ ወረድንና አዛዡ ቢሮ ያው ማዘዣ ቢሮ ገባን። አሁንም ገለጻ ተደረገልን። ከገለጻ በኋላ የኛ ሁኔታ መጣ። አዳሪ መኮንኖች አካፋ ዳቦ ላኩልን ሲሉን አካፋ ይልካሉ። እኛ ተቸግረናል ምናምን ሪፖርቱን አቀረበ። በቃ ከዛ እሱን ሁሉ ከሰማ በኋላ ያ ሩሲያዊ ጀነራል ያው ሁሉንም ነገር ምስጋናውን አቀረበ ለሰራዊት ማነው ለክፍለ ጦሩ አዛዥ። ከዛ ተነሳንና እንዳመጣጣችን ከሐረር የተሳፈረውን ሐረር፣ ከድሬዳዋ የተሳፈረውን ድሬዳዋ። ከዛ በኋላ ቀጠልን። እንግዲህ እኔም ወደ እዝ ቦታ ወደ አሰብ ሄዳለሁ ብዬ ነበረ። ግን አካባቢውን እየቃኘው ሲሄድ ወደ አሰብ አይደለም የምንሄደው፣ ቀጥታ ወደ አዲስ አበባ ነው። ምንድን ነው እኔ ብቻ ላይ ነው እንደ ጥፋቱ ተጠራጠርኩ። አዎ እና ቀጥታ ወደ አዲስ አበባ መተን አርፈን መከላከያ ድርጅት ቢሮ ሄድ። ኮሎኔል አበበ ወልደማርያም ይባላሉ። ያኔ ማን ነው ሜጀር ጀነራል አበበ ወልደማርያም ይባላሉ የድርጅት መኮንኑ። እሳቸው ቢሮ ይዞን ገባ። ያው እሳቸው ቢሮ ገባን። ያው ተቀመጥን። ገለጻ ሁሉ አደረገ። ከዛ በኋላ ጀነራል ይሄ መኮንን እናንተ ጥፋተኛ ነው ብላችሁ እኛንም ስህተት ላይ ልጥሉን ነበር። ይሄ መኮንን እንዳውም መሾምና መሸለም የሚገባው ነው። ጥፋቱ ከዚሁ መስሪያ ቤት ነው ያለው እና እሱ ያለው ማስረጃ አንድ ባንድ በትክክል አቅርቦ ሁኔታውን አስረድቶኛል ብሎ ነገራቸው። ይሄን ከማድረጉ በፊት ግን ምስራቅ ጀርመን እንትን አደረገ። ምንድነው ቴሌግራም አድርጓል። አዎ ምንድነው ፋክስ ይባል አደረገ። መልስ ሰጡት። በዛ መርከብ ላይ ለተጫነው ዕቃ ጥፋት ነው ብላችሁ የምትሉ ከሆነ ጥፋተኞቹ እኛ ነን። ምክንያቱም ያውቃሉ የአብዮት ጊዜ ስለሆነ እና ተጠያቂዎቹ እኛ ነን። ይሄንን ደግሞ ያደረግንበት ምክንያት ማንም መርከብ የጦር መሳሪያ የጫነ የስዌዝ ካናልን ማለፍ ስለማይችል በፍተሻ ስለሚያዝብን በዳቦ ስም እንዲያልፍ ብለን ማኒፌስቱን በዳቦ ስም ዳቦ ብሬድ ብለን ጽፈን ነው መርከቡን ያንቀሳቀስ ነው። እና በዚህ ምክንያት ነው ስህተት ከተፈጠረ የሚፈጠረው እንጂ ለዛም ጥፋት ሆኖ ከተገኘ እኛ ነን የምንጠየቀው ብሎ እሱም ያው ከኛ ላይ አወረደልን። እና ሜጀር ጀነራል ሩሲያዊውም ጥሩ ሪፖርት ሰጡልን። ጀነራል አበበ በጣም እናዝናለን አሉ። ሁኔታውን እኛ ማረጋገጥ ነበረብን፣ ቸኩለናል፣ ይቅርታ አድርግልኝ
በላሁን ከዛ ከሙቀት 15 ቀን እዚሁ አዲስ አበባ ከ15 ቀን ውሎ አበል ጋር እዚሁ አዲስ አበባ ቤት እንድትቆይ አሉ። አንድ ላዳ መኪና አዘዙልኝ። 15 ቀን አዲስ አበባ ውስጥ ቀዝቃዛ አየር የተቀበልኩ ቆየው። ከ15 ቀን በኋላ ያው ሄሊኮፕተር ታዘዘልኝ። ተመልሼ ወደዚህ ቦታ አሰብ ሄድኩ። Now